አግብቷት ለመሄድ ነው የፈለገው ምንድነው? አዎ አግብቷት ለመሄድ ነው ይወስዳታል። ልጁ የሚሰማ ነገር አይደለም። በቃ አጫጫና ነስ አይሰማኝም። በቃ ወንድሟ እየሰራ ያለው ነገር ወንድሟ እያደረገው ያለው ነገር ትክክል አይደለም። ምክንያቱም በሰው ህይወት ነው የገባው። አንደኛ ነገር ይሄ ነገር ቀድሞ ያሰቡት ከሆነ ሽምግልናው ሆነ ሰርግ እሷና ወንድሟ ቤተሰቦቿ ያሰቡት ነገር ከሆነ ቀድመው ያን ነገር አስቦት ከሆነ የዛኔ መሆን ይችል ነበረ። ህይወቱ አትበጥሩት እንዴ ልጁ የሚሰማ አይደለም እያልኩ እኮ ነው። በቃ ወዴ ለፋን ይጋቡም አይጋቡም ምን እዚህ ጋር የሚመለከተኝ ነገር አይደለም። ግን ምልክት ካልሆነ ዝም ብላ በቃ ሚያክል ማርክ ለሷ ያለውን አመለካከት ሚያክል ማርክ ለሷ እንደሚያስብላትና ያለሷ መኖር እንደማይችል ነው እኛ ለማሳየት የፈለገው የነበረው። አይታችሁትም ማል ቡታጅራ ቶማስን በተቻለሽ አቅም ከማርክ ህይወትና ከቻለ ከቤዛም ህይወት ቢወጣ ብታወሪው እንዲሁም ለእናትና ለአባትሽ ነግረሽ የሚሰራው ነገር ያለው ነገር በሚጓደዱ ሰዎች መሃል ነው የገባው። በተቻለሽ አቅም ደግሞ መክረሽ ወደ መጣበት ወደ ውጭ እንድትልኪውና ማርኬም ጋር የሆነ ከበድ ያለ ነገር ሳይፈጠር አይቀርም። ሰሞኑን የሆነ ከባድ ነገር ብቻ ተፈጥሯል። መልካሙን ነገር ብቻ ፈጣሪ ያሰማን። ማርኬም ቢሆን የራሱን ህይወት እንዲኖር ነው የምፈልገው። ልጅቱ የራሷን ህይወት ትኑር። በቃ ሰላም ሰላም፣ ውድ የተከበራችሁ ቤተሰቦቼ እንዴት አላችሁልኝ? እኔ ያለው ክብር ይስፋ ለመድኃኔዓለም። እንግዲህ ዛሬም በማይሆን ቪዲዮ ነው የመጣሁት። እሱ ምንድነው ሰሞኑን ማርኬ ጋር እና እኔም ጋር እንዲሁም ቤዛ ጋር የተፈጠረ ነገሮች አሉ። እንዲሁም ትናንትና የተለቀቀ ቪዲዮ አይታችኋል። ሌሎቻችሁ ብዙ ነገር መላምት ሰጣችኋል። የማይሆን ነገር ለኔ በውስጥ ብዙ ሰዎች ጽፋችሁልኛል። ዳኒ ምንድነው የተፈጠረ ያለው ነገር ምናምን ነገር ብላችሁኛል። አንደኛ ነገር በሚጓደድ ሰው መሃል መግባትም አልፈልግም። ማርክ ታውቃላችሁ በጣም ነው የሚወዳት ቤዛን። ምክንያቱም እኛ አይደለም በአንድ ቀን 2 ቀን 3 ቀን 4 ቀን ይቅርና ብዙ አመት የሆናችሁ ሰዎች ናቸው። ከተቻለ እናንተ አንድ ሰው ሁለት ሰው ጋር የተዋወቃችሁት ሰው ጋር ስትለያዩ ስትጣሉ የሚሰማችሁ ስሜት አለ። ይሄ ልጅ 9 ወር 7 ወር ምን በቃ ብዙ ጊዜያቶችን ብዙ ነገሮችን አሳልፈዋል እና ከኋላው ተነስቶ የሆነ ሰው መጥቶ በቃ በቤተሰብም ግዳጅነት ሊሆን ይችላል ሰርግ የሚባል ነገር ሽምግልና የሚባል ነገር መጣ። ማርኬ ደግሞ ያን ነገር አልተቀበለውም። እሱ ብቻ ሳይሆን እኔም አልተቀበልኩትም። እናንተም ደግሞ ያልተወጣላችሁ ብዙ ነገሮች አሉ እና ያ ነገር ደግሞ ብዙዎቻችንን አስከፍቷል፣ ብዙዎቻችንን አስቀይመዋል። ለምን ቤዛ እንደዚህ ያደረገች ምናምን ነገር ብላችሁኛል። ለኔም እኔ ያን ነገር ላይ መለከተኝ ይችላል። ስለ ቤዛን መጠየቅ ያለባችሁ ምክንያቱም ቤዛ ታውቃለች። ቤተሰቦቿ ማማከር ያለባትን እሷ ታውቃለች። እህቷንም ማውራት ካለባት እህቷን አውርታ ነገሮችን ማስተካከል ካለባት ማስተካከል የምትችለው እሷ ናት። ግን ከማስተካከል ይልቅ ግን ቀን በቀን ነገሮች እየተባባሱ ነገሮች እየከረሩ ነው የሄዱት። እኔም በመሃል ብዙ ነገሮችን ብያለሁ ከካሜራ ጀርባ። ማርክንም ብዙ ነገር ብየዋለሁ። ግን ማርኬ በመሃል እየሰማኝ አይደለም እኔን። ምክንያቱም ማርክ አንዳንዴ ድርቅ ካለ ድርቅ ነው። እኔ እንደውም አይታችሁ ከሆነ ቪዲዮም ላይ በቃ የራሷን ህይወት ትኑርበት ለምን አንተዋትም ምናምን ነገር የሚል ሰጥቼው ነበረ። እንደውም ሁሉ መታሃለሁ ደበድብሃለሁ ሁሉ ነው እያለኛለሁ ማርኬ። እና እኔ ደግሞ እንደ ጓደኛ ማንም ሰው እንዲሰቃይ አልፈልግም። በቃ ማርኬም ቢሆን የራሱን ህይወት እንዲኖር ነው የምፈልገው። ልጅቱ የራሷን ህይወት ትኑር በቃ የሚል ነገር ነበር ሀሳብ የመጣልኝ። ምክንያቱም ምንም አንድ ሰው ካልፈለገ ምንም ነገር ማድረግ አይችልም። ገብታችኋል? ቤዛ ካልፈለገች እኛ ስላስገደድናት እኛ ነገሮች እንትን ስላል የሚስተካከል ነገር የለም አይደል? ስለዚህ ማርክም ብዙ ነገር ብሏታል፣ ይቅርታ ጠይቋታል ምናምን ነገር። እንደውም ትናንትና የሆነ ቪዲዮውን አይታችኋል። ያስቀየማችሁ ሰዎች ሊኖሩ ይችላላችሁ በዛው አጋጣሚ። ግን በቃ ምንም ሊያደርግ አይችልም። ፍቅር ነው። ምክንያቱም ፍቅር ምንም ዘሎ የሚለቅ ነገር አይደለም። ወይ እኔ ፍቅር አያዘኝ ስትሉት የማይዛችሁ ያዘኝ ስትሉት የሚይዛችሁ ነገር አይደለም። ፍቅር ከባድ ነው። የሚያቃችሁ ፍቅር ይዟችሁ የሚያቅ ሰው ልትኖሩ ትችላላችሁ። ፍቅር በጣም ከባድ ነገር ነው። ማርያምን እኔ ስለማውቀው ነው። በጓደኞቼም ስላየሁት በራሴም ደርሶብኝ ስለማውቀው ነው። ከባድ ነው እና ማርኬም ጋር የሆነ ከበድ ያለ ነገር ሳይፈጠር አይቀርም። ሰሞኑን የሆነ ከባድ ነገር ብቻ ተፈጥሯል። መልካሙን ነገር ብቻ ፈጣሪ ያሰማን። የሆነ የሚያስጠላ ነገር ሳይፈጠር አይቀርም በማርኬ ዙሪያ። እሱ ነገር ደግሞ ምን አይነት ነገር እንደሆነ ለማወቅ እየፈለኩኝ ነው። እሱ ነገር ደግሞ አውቄ ለናንተ ለማሳወቅም ለቤተሰቦቼ እንዱም ፈልጋለሁ። እና የኔ ውድ ቤተሰቦች ዛሬ ለየት ባለ ነገር ነው የመጣሁት። ያው የቶማስን እህት ታውቋታላችሁ ብዬ አስባለሁ። የሆነ ሰዓት የቤዛም ሽምግልና ሰዓት ነበረች
እንዲሁም ደግሞ እሱ ከውጭ እንደመጣ ቤዛ ጋር ሆነው ሆቴል ድረስ ተቀብለው ነበረ። እንደውም ቤተሰብ ጋር ላስሉሰድሽ ምናምን የሚል የሆነ ነገር አይቻለሁ ሩም ላይ እና እሷን በየትም በባሌም በቦሌም ብዬ ሰፈሯ ሂጂ አግኝቻት አውርቻት እዚህ ሰፈር እኔ ያለሁበት ሰፈር ይሄ የኛ ሰፈር ነው ሰፈር ድረስ እንድትመጣ ነገሮችን ገፋፍቻታለሁ ማለት ነው እሷን እና ምን እንደምላችሁ አላውቅም። ስትመጣ ብዙ ነገሮችን ነው ማነሳላት። ያው ወንድሟ ነው የሚባለው ወንድሟ እስከሆነ ድረስ የወንድሟን ክፉነት አትፈልግም። በእኔም ብዙ ነገር ብላኛለች። በነገራችን ላይ የተገናኘን ሰዓት ያገኘኋት ሰዓት ብዙ ነገር ወቅሳኛለች፣ ተናግራኛለች። ለምንድነው ወንድሜ እንደዚህ የምታደርጉት ምናምን ነገር ብዙ ነገር ብላኛለች እና ያ ነገር ደግሞ እኔ በተቻለኝ አቅም እሷን ለማስረዳት ሞክሬያለሁኝ። ወንድሟ እየሰራ ያለው ነገር ወንድሟ እያደረገው ያለው ነገር ትክክል አይደለም። ምክንያቱም በሰው ህይወት ነው የገባው። አንደኛ ነገር ይሄ ነገር ቀድሞ ያሰቡት ከሆነ ሽምግልናውም ሆነ ሰርግ እሷና ወንድሟ ቤተሰቦቿ ያሰቡት ነገር ከሆነ ቀድመው ያን ነገር አስቦት ከሆነ የዛኔ መሆን ይችል ነበረ። ብዙ ጊዜያቶች ነበሩት። ልጅዮ ጋር ጓደኛ ሆና ነው ማርክ ጋር የጀመረችው ማለት ነው ግንኙነቱን ልጁ ጋር። ብቻ ያን ነገር ነው እኔ ለልጅቱ ማነሳላት ለእህት ተብየዋ ብዙ ነገር ጥያቄዎችን አነሳላት አለው። ለኛም እንዲሁም ለእናንተ ያወዛገበ ነገር ስላለ ግልጽ እንድታደርግልን ለምን እንደመጣ በእናንተ በኦዲየንሳቻችን ፊት ቃል በቃል እንዲሁ ብዬ ነው ጠይቃት እና ትመልስልኛለች ብዬ አስባለሁኝ። ምክንያቱም ከባድ ነው በነገራችን ላይ ወንድሟ ነው። በእርግጥ እኔ በነገራችን ላይ በጣም ነበር የተቀየመችኝ። ቪዲዮዎቹንም አይታለች። ከካሜራ ጀርባ መብራቱ ፈልገ ነበር ምናምን ነገር ስትለኝ ያው እኔና ማርክ ያደረግነው ነገር ወንድሟ እስከሆነ ድረስ ብዙ እገታ ምናምን ነገር ስለ አይታም ነበርና ለምን እንደዛ አደረጋችሁ ምናምን ነገር እከሳለሁ ሁሉ ስትል ነበርና ያንንም ነገር ደግሞ ለእናንተ ቃል በቃል ነግራችኋለሁ። ኦሬዲ ያየኋት ነው ደርሳለች። ብቻ ስትመጣ እንዲሁ ያወራኋችሁ ነገር ነው ማወራችሁ። አንድ ባንድ አወራታለሁ። ተናንስ አማን ነው አለች። አውቅሽዋ ሰፈር አውቄዋለሁ። ተናንስ ቤተሰቦቼ መስላችሁ ያወራኋቸው ነበር። ሰላም ትያቸዋለሽ? ሰላም፣ እንዴት ናችሁ? ልሰነበታችሁ። ስለመጣሽ በጣም አመሰግናለሁ እህቴ። እሺ፣ አይ ችግር የለውም። ለምንድን ነው የጠራኝ? ማለት ያው ለምን እንደጠራሁሽ ምታቂም አይመስለኝም። ለኦዲየንሶቼ ብዙ ነገር እያወራሁ ነበርና ያው ቶማስ ያንቺ ወንድም ነው ታውቂያለሽ። ስለዚህ ቶማስን በተቻለሽ አቅም ከማርኬ ህይወትና ከቻለ ከቤዛም ህይወት ቢወጣ ብታወሪው፣ እንዲሁም ለእናትና ለአባትሽ ነግረሽ የሚሰራው ነገር ያለው ነገር በሚጓደዱ ሰዎች መሀል ነው የገባው። በተቻለሽ አቅም ደግሞ መክረሽ ወደ መጣበት ወደ ውጭ እንድትልኪውና የተፈጠረውን ነገር ለኦዲየንስ ለመናገር ያክል ነው የመጣሁት። ኦይ ለዚህ ነው የጠራኸኝ? ልጁ ምን አድርጓችሁ ነው ግን እንደዚህ የምታንገላታችሁ? አግታችሁት ምናምን አሰቃይታችሁት? እኔ እንዴት ተመለስለዋለሁ? ልጁ የሚሰማ ነገር ሰው አይደለም፣ አይመለስልኝም። ሲጀመርም በቃ ማረገው ነገር የለኝም እኮ። ይኸውልሽ እህቴ አሁን እያደረገ ያለው ነገር እኮ ታውቂያለሽ ከባድ ነገር ነው። ምክንያቱም በሚጓደድ ሰው መሀል ነው የገባው። ታውቂያለሽ አይደል? እንዴ አውቃለሁ። እሱማ ግን ሊጋቡ እኮ ነው በቃ አሁን ወስኗል እኮ። ያን ነገር ይገባኛል እኮ ግን አለ አይደል ሰርግ ነው እናውቃለን፣ ሽምግልና እናውቃለን። ግን ያለውን ነገር መቼም ፍቅር ከባድ ነው ታውቂያለሽ አይደል? በሚፋቀሩ ሰው መሀል ነው የገባው እኮ። ቢሆንም ግን ልጁ የሚሰማ አይደለም። በቃ እኔ ምንም ማድረግ አልችልም። ቤተሰቦችም አይሰማም እኮ። ወንድምሽ ነው አይደል? ማሳመን ይከብድሻል አንቺ? አዎ እኔ ይከብደኛል። እኔ ልጁ አይሰማም። ልጁ ምንም ማድረግ አልችልም። እሺ ለቤተሰቦችሽ ለእናትሽ ምናምን መናገር አትችይም? ኧረ እኔ ቤተሰብ እንዴት እናገራለሁ? ይኸውልሽ ምን አለ መሰለሽ ምን አሁን እዚህ ጋር ህይወት ነው። ስለዚህ ቤዛና ማርክ ታውቂያለሽ በጣም ነው የሚፋቀሩት፣ በጣም ነው የሚጓደዱት። እሺ ትናንትና የሆነ ነገር ተፈጠረ፣ ማርክ ሆቴል ፕሮግራም ምናምን አዘጋጀ፣ እንደዛ ነገር ተፈጠረ። ስለሚወዳት ነው በቃ ምንም ከህይወቱ እንድትወጣለት አይፈልግም ማርክ ታውቂያለሽ። ስለዚህ አንቺ ወንድምሽ እስከሆነ ድረስ ያለውን ነገር አሳምነሽ መናገር ብትችያለሽ እኮ። ቀላል ነገር እኮ ነው አይደል? እኔ እንጃ ከሰማኝ እስቲ ሞክራለሁ። ልጁ የሚሰማ ነገር አይደለም። በቃ አጫጫና እኔስ አይሰማኝም። በቃ ህይወቱ አትበጥብጡት እንዴ! ልጁ የሚሰማ አይደለም እያልኩ እኮ ነው። በቃ ወዴ ለፋን እሺ፣ ይሄን ነው በቃ አንቺ ለወንድምሽ የምታስተላልፊው? አዎ በቃ ይሄ ነው። ምንም ማረጋችሁ ከአቅሜ በላይ ነው።
አንቺ እኮ ግን ታውቂያለሽ ቀላል ነገር ነው ማለት የተፈጠረውን ነገር አይተሽዋል አይደል? ቪዲዮዎችንም አይተሻል ብዬ አስባለሁ። እሱ ነው ህይወታቸው ውስጥ የገባው። ይጋቡም አይጋቡም ምን እዚህ ጋር የሚመለከተኝ ነገር አይደለም። ግን ምልክት ካልሆነ ዝም በላ በቃ አይደለማ። ዝም በል ምናምን ሳይሆን ዝም ማለት እኮ ከብዶኝ አይደለም። ግን እሱ ከመጣ በኋላ ሽምግልና ከመላኩ በፊት መቼም ስልክ ማየቱ አይቀርም። የሚያደርጉትን ላይፍ ያያል። ምክንያቱም እዚህ ጋር ህይወት ነው፣ ቀልድ አይደለም። እነዚህ ልጆች እሱም ቤተሰብ አይተዋላ። ታዲያ የሚደረግ ወይም በቃ እንሳ እሺ። አንቺ ይሄውን ንግግርሽ ለወንድምሽ ያለሽ አመለካከት እዚህ ነው ህይወት በቃ ለዕላ አቅሜ ቆይ አንቺ ቢያንስ ሴት ልጅ ነሽ አይደል? ይሰማሻል ብዬ አስባለሁ። ለምን ልጅቱ እኮ ፈልገው አይደለም። አሁን በቃ ሽምግልና ተልኳል፣ ሊጋቡ ነው። እኛስ ታዲያ ምን እንላለን? እሱስ ምን ያድርግ? እሺ ማሳመናችን እንጃ አልችልም። በቃ ግን አወራዋለሁ ተሰሚዕን። እሺ ይሄው ነው ሁሌም ታውቃላችሁ። እኔ ማለት ዛሬ ላይ እዚህ ጋር ቪዲዮ ይዤ ምናምን ነገር የጠበቅኩሽ ቢያንስ እህቱም ስለሆንሽ ያለውን ነገር ማስተካከል ከቻልሽ እንድናስተካክል ነው። እንግዲህ ምንም ማድረግ አልችልም። ስምሽን በዚሁ አጋጣሚ ስላላወቅኩት ነው። ነፃነት። እሺ ነፃነት። እኔ ያው ምንም ማድረግ አልቻልኩም። ታውቂያለሽ አንደኛ ነገር እዚች ጋር እሷ ብቻ ሳትሆን ማርክም ጓደኛዬ ነው፣ እሷም ጓደኛዬ ነሽ። ገብቶሻል አይደል? እነዚህ ልጆች ለወደፊት ብዙ ነገሮችን አላማ አስበዋል። ተጋብተው እስከ መውለድ ድረስ ያሰቡ ልጆች ናቸው። በመሃል አለመግባባት ተፈጠረ። ያን አለመግባባት ደግሞ እኛ ለማስተካከል ነበር ስንፈልግ የነበረው። ግን ያው ታውቂያለሽ አንዳንዴ ለማስተካከል ነገሮችን ስትፈልጊ ወደማይሆን ነገሮች ያስገባሻል። እና ከስንተኛው ቀን በኋላ ነው እኛ ታውቂያለሽ ቡታጅራ ምናምን የሆነ ቪዲዮ አይተሽ ከሆነ ከሰርጉ በኋላ ሽምግልና ከተላከ በኋላ ያን ነገር ያደረግነው ሞር ቤተሰብ ያን ነገርም አይቶ ምን ያክል ማርክ ለሷ ያለውን አመለካከት ምን ያክል ማርክ ለሷ እንደሚያስብላትና ያለሷ መኖር እንደማይችል ነው እኛ ለማሳየት የፈለግነው የነበረው። አይታችሁትም ማል ቡታጅራ ጠፋችብን። በመሃል ቲቱም ተብየው አመጣች። ያ ነገር ደግሞ በመሃል ተፈጠረ እና ብቻ ምን እንደው ታውቂያለሽ ነፂ፣ አሁን እኛ ትላልቅ ልጆች ነን ገባሽ? አንቺ ቢያንስ ከሱ ዙሪያ ነው ያለሽው፣ ስለሱ ታውቂያለሽ፣ ስለ ቶማስ ታውቂያለሽ ምናምን ቤተሰቦችሽ አንቺ የሆነ ነገር ብትይ ሊሰሙሽ ይችላሉ በሚል ነበር ዛሬ ላይ ጠራውሽ። ለቤተሰቦችሽ የሆነ ነገር ብትቺ በቃ የተወሰነ ነገር ብትይልን፣ እንዲሁም ለኔም ለማርክም ለተመልካቾችም የሆነ ነገር እፎይታ ቢያገኝ እና ለምን እንደመጣ ብትነግሪኝ። ማለት አግብቶ ለመውሰድ ነው እሷን የመጣው ወይስ ደግሞ ለምን ትንሽ አላማውን እኮ ነው አሁን ግራ ገባኝ። እሺ አግብቷት ለመሄድ ነው የፈለገው ምንድን ነው? አዎ አግብቷት ለመሄድ ነው ይወስዳታል። እሺ አግብቶ ምናምን ለመሄድ ብቻ ነው? ያው እኔ ይሄን ነገር ማንችን ለመጠየቅ ነው ማለት ኦዲየንስም በዚሁ አጋጣሚ ግልጽ እንዲሆንለት ስለፈለጉኝ። ማለት አንዳንዴ የሆነ ሰው ሲመጣ ቀልድ ይመስለዋል ገባሽ አይደል? ያ ነገር ደግሞ ሪያሊቲውን ግልጽነቱን ለማሳወቅና ምን ነገር እንደሆነ ለማየት ነበረ። አንቺም ነግረሽኛል፣ እሱም ብዙ ነገሮችን ብሏል። ፕሮሰስ ምናምን ጀምሬያለሁ እና ነገር የማይሆን ነገር ብሏል። ግን እዚች ጋር ያንዱን ህይወት አበላሽቶ ያንዱን ህይወት የሚስተካከልበት ነገር የለም ገባሽ አይደል? አንቺም ብትሆኚ ትጠየቂያለሽ። ማንም ሰው እዚች ጋር ሁላችሁም ተጠያቂ ናችሁ። ምክንያቱም የወንድምሽን ህይወት ስታስተካክይ የሚጎዳ ህይወት አለ ገባሽ አይደል? የማርክም ህይወት ገደል እየሰደዳችሁት ነው ያላችሁት ገባሽ አይደል? ምንም እዚች ጋር የሚያስቅ ነገር አይደለም የተናገርኩት፣ የምሬን ነው። ምንም የሚያስቅ ነገር የለውም። ሪያሊቲ መዋደድ ብቻ በቂ አይደለማ። አንድ ሰው እኮ በመዋደድ ብቻ ህይወት ይመሰረታል ያለው ሰው የለም። በቃ ቶማስ ቤዛን ስለወደዳት ምን ሰላላት አብሮ ይኖራሉ ማለት አይደለም ገባሽ አይደል? ሰው የሚወደውን ሰው ብቻ አይደለም የሚያገባው አይደል? ለመውደድ እኮ ሁሉም ሰው ሺህ ሰው እኮ ይወዳል ገባሽ አይደል? መወደድ ብቻ በቂ አይደለም ነው ነፂ ይገባሻል? እና በተቻለሽ አቅም በፈጠረሽ አምላክ ወንድምሽን ማሳመን ካለብሽ አሳምኝልን እባክሽ። መዘዝ ውስጥ እያስገባን ነው። እስቲ ሞክራለሁ ከሰማኝ። እሺ አመሰግናለሁ። ያው እህቲቱን መታ እንደዚህ ነው ያለችኝ። ሞክራለሁ ማለት እኔ እንጃ። አንዳንዴ ሞክራለሁ ብቻ በቂ አይደለም። እኔ ትክክለኛ ነገር ነው በቃ የመጣበትን ነገር ንገሪ ነበር ያልኳት። ነገራች አግብቶ ለመውሰድ ነው። ለምን ከህይወቱ አትወጡለትም ነው እያለችኝ ያለችው ልጅቱ። እንዴ ዝም ብሎ ከህይወት መውጣት አለ እንዴ? የሱ ህይወት አበላሽቶ የሱን ህይወት ለማስተካከል ነው እንዴ? የማርክን ህይወት አበላሽታ ነው የሷ ወንድም የሚኖረው? ማንም የሰውን ህይወት አበላሽቶ ማንም የሚኖርበት ነገር የለም። የምሬን ነው። ይሄን ነገር ደግሞ ከአንድ ያህል ሁለት ጊዜ ተናግሬያለሁ። እንዴ ምን አይነት ሐሳብ ብታስብ ነው እህቲቱን ብትሆን? የምሬ ነው። በጣም ነው ያናደረችኝ።
ንግግሯ ራሱ ደስ ስታስጠላ እንዴ ዝፍልፍል ያለ ነገር። ቢያንስ የሆነ ሰው እኮ ወንድሙ እስከሆነ ድረስ ቤተሰቡ እስከሆነ ድረስ ማስተካከል ያለብኝን ነገር አስተካክላለሁ፣ ወንድሜ ነው እመክራለሁ ነው ማለት ያለባት። አይመለከተኝም ወንድሜ እንደዚህ ነው። እኛ እኮ ጉልበት ምናምን ነገር አሁንም እዚች ጋር ጉልበት ምናምን ነገር መጠቀም ብንፈልግ ተጠቅመን ከፈለግን የፈለግን ነገር ማድረግ እንችላለን። እኛ ምንም ነገር አቅሶና አይደለም እዚች ጋር አለቀ። ስለዚህ ለኔ ዛሬ እህቲቱን የጠራዋት እባክሽ ከሰው ህይወት እንዲወጡ እና ወጥቶ ደግሞ ማስተካከል ያለብን ነገር ለማስተካከል ነበር የጠራዋት። እሷም እንደሱ ደረቅ የሆነች ልጅ ነች። እኔ እሱን ሁሉ ባገኘው ደስ ይለኝ ነበረ፣ ግን ቢመጣም ደግሞ ሌላ ነገር ይፈጠራል። በባለፈው እኔና ማርክ ያደረግነው ነገር ስላለ ያ ነገር ደግሞ ተመልሶ እንዲመጣ ስለማልፈልግ ጭቅጭቅ ንትርክ ስለማልፈልግ እና ለእናንተም ያ ነገር ስታዩት ሊደብራችሁ ስለሚችል ግልጽ ለማድረግ ያክል ነው የመጣው ዛሬ። እህቲቱም ደግሞ መጣ አይታችኋል፣ ብዙ ነገሮችን ብላኛለች። ብቻ እኔ እንጃ አንዳንዴ ማርያምን ይከብዳል። የሚያቀሳችሁ ነገር የለም። በቃ መረረኝ። አሁንስ የምር ስለነ ማርክና ስለቤዛ አሁንስ ሁሉም ነገር አስጠላ፣ ይታክታል። በዚህ ማርክ ያለበት ሁኔታ ብታዩት በጣም ነው ማርያም የሚያሳዝናችሁ። ማርክ ያለበት ሁኔታ ብታዩት በጣም ነው የሚያሳዝነው። ቤዛም እኮ አታሳዝንም እያልኳችሁ አይደለም፣ ታሳዝናለች። ግን ለምን አንድ እድል አትሰጠውም ነው? ልጅን እድል ትስጠው። ልጅየውን ይሄኛውን ያለበትን ነገር ጋፕት አድርገው። ምንድነው ቤዛም ብትሆን እኮ እዚች ጋር አግኝተው አታውቅም። በአካል መጥፎ ይሁን ምን ይሁን ባህሪውን አታውቅም። ሰው የተላመዳችሁ ሰው ጋር ነው ይሻላችኋል አይደል? ብዙ አመትም ብትቆዩ በቃ 3 ቀን 4 ቀንም እንኳን የቆያችሁ ሰው ጋር የተላመዳችሁ ሰው ጋር እድሜ ልካችሁን ብትቆዩ የተሻለ ነው። ግን የማታውቁት ሰው ጋር ቤተሰብ ባመጣላችሁ በስልክ የተዋወቃችሁ ሰውና በአካል ያገኛችሁ ሰው ይለያል። ይሄ ልጅ በቤተሰብም ሊሆን ይችላል የመጣው። ያው አንዳንዴ ነገሮችን እሷም ለማለባበስ ስለምትፈልግ ብዙ ጊዜ ተዋውቀናል፣ አውርተናል ምናምን ነገር ስላለች እንጂ ያ ሁሉ ነገር ከእውነት የተራቀ ነው። እውነት እናውራ ከተባለ ማለት ነው። ብቻ ከባድ ነው። እኔ እንደ ጓደኛ ማርክ እንዲጎዳብኝ አልፈልግም። እንዴት እንደሆነ ጭንቀቱን እኔ ስለማየው ነው። ሳገኘው ማርክ እንዴት እንደሚጨናነቅ እናንተ ስታወሩት የሚመልስላችሁ ሌላ ነው፣ እናንተ የጠየቃችሁት የሚያወራችሁ ስለሌላ ነው። እንደዚህ አይነት ውስጥ ከሚሆን ነገሮችን ይሄን ነገር ደግሞ በዚህም ስለምታየው ነው ይሄን ቪዲዮ ማስተካከል ካለባቸው ቢያስተካክሉ። የማያስተካክሉት ነገር ከሆነ አሁንም ነገ ከነገ ወዲያ እንደዚህ አይነት ነገር ባይደገምና እህቲቱም ብዙ ነገሮችን መልሳልኛለች። ማርክም ያለበት ሁኔታ በጣም ከባድ ነው። ብቻ ፈጣሪ መልካሙን ሁሉ ያምጣልኝ ነው የምለው። እንግዲህ ምንም ማድረግ አልችልም። አንድ እድል ብሰጠው አሪፍ ነበረ፣ ግን ነገሮች ተከባብደዋል ነው የሚባለው። ፈጣሪ መልካሙን ሁሉ ያሰማን። ምንም ማድረግ አይቻልም። ወዳችኋለሁ የኔ ቤተሰቦች፣ መልካማችሁ ሁሉ ይብዛልኝ።